ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬ አንድ በጣም ለየት ያለና የሚገርም እንዲሁም ፈገግ የሚያስብል ነገር ይዤላችሁ መጥቻለሁ። የሁላችሁ ነገሩ እንዲህ ነው። ይሄ የምታዩት ድመት እንግዲህ ለልጆቼ የገዛውላቸው ድመት ነው እና ይህ ድመት ታዲያ አንድ ቀን ከቤት ጋራጅ ሳንዘጋ ረስተን እንቆይና ከቤት ወጥቶ ይጠፋል። ከዛ ለሳምንት ከፈለግነው በኋላ ድመቱን እናጠዋለን። ከዛ ትልቋ ልጄ በጣም ስለምትወደው በጣም መፈላለግ መጎግል ማድረግ ምን ማድረግ ጀመረች እና ከዛ ምን ላይ ታገኘዋለች? የከተማው ጽሕፈት ቤት ማለት ሲቲ ካውንስል የሚባለው ጋር የጠፉ እንስሳት የሚሰበስቡበት ቦታ አለ እና እዛ ጋር ዌብሳይታቸውን አግኝታ ምን ብላ እዛ ተደዋውላ ታገኘዋለች። ከዛ በቃ ሄደን ልናመጣው እንሄዳለን። ልናመጣው ስንሄድ ፈርሙ እንባላለን። ሌላ ባለቤት ከመጣ ትመልሳላችሁ፣ ሬጅስተር እንድናደርግ አስመስክራችሁ ከፖሊስም ከምንም አስመስክራችሁ የእናንተ ለመሆኑ እንባልና ከዛ የሚደረገውን ነገር ሁሉ አድርገን ሄደን ልናመጣው ስንሄድ በማግስቱ ልናመጣው ስንሄድ በቃ ድመቱ ከዚህ በኋላ እንዳይጠፋ ማይክሮ ቺፕስ እንቀብርለታለን ትለናለች። ከዛ ምንም አማራጭ አልነበረንም። በቃ በሀሳቡ ተስማምተን ለጠፍቶ ላቆዩልን 90 ምናምን ዶላር የሆነ ብቻ ተደማምሮ ለማይክሮ ቺፕሱ 50 ምናምን ዶላር በድምሩ 185 ከምናምን ዶላር ከፍለን ባለ ማይክሮ ቺፕሱን ድመት ለወደፊት እንዳይጠፋ ሴኩር የሆነውን ድመት ይዘን ወደ ቤታችን ገባል ማለት ነው። እና መልእክቱ ምን ላይ መሰላችሁ? ይገባችኋል። ሰው በረከሰበት ሀገር የምንኖር እኛ በተለይ እኛ አካባቢ ለሰው ይሄን ያክል ባል የማይሰጥበት ሰው በየበረሃው የሚጣልበት ሀገር ላይ ለእንስሳት የጠፉ እንስሳት ተብሎ ማቆያ መኖሩ ከዛም ደግሞ ለሁለተኛ ጊዜ እንዳይጠፋ ድመቱ ማይክሮቺፕስ ቀብረው መስጠታቸው በጣም ገርሞኛል። በጣም ፈገግም አስብሎኛል። ያላቸውን ለእንስሳት ያላቸውን ክብር ያላቸውን ቦታ ከሰው አልፈው ለእንስሳት የሚሰጡትን ቫሊዩ አይቼበታለሁ እና ተዝናኑበት።